የቦረና ብሔራዊ ፓርክ ከ2005 ዓመተ ምህረት ጀምሮ በብሔራዊ ፓርክነት የተደራጀ ሲሆን ፓርኩ ከ46 በላይ የዱር እንስሳት ዝርያዎችና ከ280 በላይ የወፍ ዝርያዎች የሚገኙበት ነው። ከነዚህም ውስጥ በኢትዮጵያ ብቻ የሚገኙት የእንስሳትና የወፍ ዝርያዎችም በፓርኩ ውስጥ ይገኛሉ። ከዚህ ቀደም በአካባቢው አልፎ አልፎ የሚታየው የዱር እንስሳት አደን በቦረና ማህበረሰብ የገዳ ድንጋጌና ሕግ መቅረት ችሏል ያሉት የፓርኩ አስተዳደር ይህም በፓርኩ ውስጥ የሚገኙት የእንስሳት ቁጥር እንዲጨምር አድርጓል ይላሉ። ፓርኩ 46 ማማልስ እና 282 በላይ በርዶች አሉ ወይም አዕዋፋት ያሉ ሲሆን ከነሱ ፓርኩ ደግሞ 5 ብሎኮች አሉበት። ከሱ ፓርክ ደግሞ ከ5 ብሎኮች ይሄኛው በጣም ዳይቨርሲፋይ እና ፖቴንሻል ሆነ ከታንዛኒያና ኬንያ የማይተናነስ ላንድስኬፑም ማማልሱም ያሉትም ሪሶርስ የማይተናነስ የሳሬቴ ብሎክ ነው። ፓርኩ በውስጡ በሚገኙት የእንስሳትና የወፍ ዝርያዎች ትልቅ ብሔራዊ ፓርክ ከመባሉት ፓርኮች ውስጥ አንዱ ቢያሰኘውም ፓርኩን የማስተዋወቅ ስራ ስላልተሰራ በሚፈለገው ልክ እየተጎበኘ አይደለም ይላሉ የአካባቢው ነዋሪዎችና የፓርኩ ሰራተኞች። ወሪ አካ ጀርመን ዩኬ ኮንፈረንስ ረዱፈን ከብሪታንያ ፈረንሳይና ጀርመን የሚመጡ ጎብኚዎች የቦረናን ፓርክ ለመጎብኘት ፍላጎት ነበራቸው። አልፎ አልፎ ይመጡም ነበር። ነገር ግን ያለን ሀብትና የሚመጡት ጎብኚዎች ቁጥር ተመጣጣኝ አይደለም። ምክንያቱም ያለን ሀብት መታወቅ ባለበት ልክ ስላልተዋወቀ በሚፈለገው ደረጃ እየተጎበኘ አይደለም። ባርኩም ለማፍሻኒ ዮዲቃት ሐሬ ሙራስ ሐሬን ኩን ካም ባይን ሳና ጋንጋው ሰዲ አፉር ሐሬ አካሲ ተርምጀር በ2005 ዓመተ ምህረት በዚህ ፓርክ ውስጥ የነበሩ የሜዳ አህያ ቁጥር በጣም አናሳ ነበር። 3 ወይም 4 የሜዳ አህዮች ነበር በፓርኩ ስንመለከት የነበረው። ያኔ በራሳችን ተነሳሽነት በዚህ ያሉ እንስሳትን እንጠብቅ ነበር። ከዛ በኋላ ነው እዚህ ተቀጥሬ መስራት የጀመርኩት። ቀጥሎ ከህዝቡ ጋር በመሆን መጠበቅ መንከባከብ ጀመርን። ህዝቡ የሚጠጣውን ውሃ እየጠጡ በበጋም ቢሆን ህዝቡ ለራሱና ለከብቶቹ የሚጠቀሙን ውሃና መኖ እየሰጣቸው በሂደት ቁጥራቸው እየጨመረ በመምጣቱ በአሁኑ ጊዜ በመቶዎች የሚቆጠሩ ሆኗል። የኦሮሚያ ቱሪዝም ኮሚሽን በበኩሉ ፓርኩ በውጭም ሆነ በሀገር ውስጥ ጎብኚዎች እንዲጎበኝ ፓርኩን ለማስተዋወቅ እየሰራው ነው ይላል። ማንዴታችን እንደመሆኑ መጠን ባለን አማራጮች ያስተዋወቅናል ነው ማለት ነው። ያን በስናስተዋወቅ የምንጠቀማቸው ስትራቴጂዎች አንዱ ጥሩ ፎቶግራፎችና ቪዲዮዎችን እየወሰደን በሶሻል ሚዲያዎቻችን ላይ ማስቀመጥና ስለነሱ ትንሽ ገለጻ ያለ ያካተተ እንትን ማድረግ ነው። በተጨማሪም በፓርኩ አካባቢ ያለው የውሃ ችግርና አልፎ አልፎ የሚከሰተው ድርቅ በፓርኩ ውስጥ የሚገኙት እንስሳት እንዳይሰደዱ ስጋት አለኝ ያለው ኮሚሽኑ ችግሩ እንዲቀረፍ ከተለያዩ ባለድርሻ አካላት ጋር በመቀናጀት እየሰራ ነው ይላል። የዛ አካባቢ አርብቶ አደር ግን ምንም ስልጠና ሳይወስድ ምንም ትምህርት ሳይሰጠው ስለዚህ ጉዳይ አስቦ ካለው የገዳው ስርዓትና ከራሱ ባህል በመነሳት ለእንስሳት በጣም ልዩ ትኩረት ስለሚሰጥ ከብቶቹን ካጠጣ በኋላ ገንዳ ውስጥ ዋጥቶላቸው ይላል። ከዛ ሄዶ እንዲጠጡ ያደርጋል። ኢቭን ኮላፕስ የሚያደርጉ የሜዳ አህዮችን እንኳን በእቃ ወስዶ የሚያጠጡበት ጊዜ እንዳለ ነግረውናል። አማሞ አደሞን ኩን ረዳበቴ ኤጋማጅራ ይህ ፓርክ ከተከለለ ጀምሮ ያሉ እንስሳት እየተጠበቁ ነው። በእንስሳት ላይ የሚተኩስ ወይም የሚያድን ሰው ላይ ደግሞ ተገቢው ቅጣት ይጣላል። ህዝቡ አንድ መሳሪያ ድምጽ በዚህ አካባቢ ከተሰማ እስከ መጨረሻው ድረስ በማጣራት የእንስሳት ህይወት ከጠፋ በገዳ ድንጋጌ መሰረት አጥፊው ይቀጣል። መሳሪያውንም ተነጥቆ እስከ 10,000 ብር ይቀጣል። ይህም በዚህ ያሉት እንስሳት እንዲበዙ ትልቅ ድርሻ ተጫውቷል። የአካባቢው ማህበረሰብ ለፓርኩ የሚያደርገውን እንክብካቤ አጠናክሮ እንዲቀጥል ጥሪ ቀርበዋል።